በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ሲራክ ምዕራፍ 41 ስለ ሞት። ሞት ሆይ ሰው በደህና ሲኖር በሁሉም ተዘጋጅቶ ሳለ ኃይልም ሳለው ለመብላትም ሆዱ ተከፍቶ ሳለ በሰው ላይ በምትመጣ ጊዜ ስም አጠራርህ እንዴት መራራ ነው። ሞት ሆይ ኃይል በሌለው ፈጽሞም ባረጀ ሊያደርገውም የሚችል ምንም በሌለው የሚያውቀውም በሌለው በደሃ ሰው ላይ በምትመጣ ጊዜ ፍርድህ እንዴት መልካም ነው። የሞትን ፍርድ አትፍራ። ከአንተም በፊት የነበሩትና ከአንተም በኋላ የሚነሱትን አስባቸው። የእግዚአብሔር ፍርድ በሰው ሁሉ ላይ ነው። እንግዲህ የእግዚአብሔርን ፍቃድ ለምን ትነቅፋለህ? 10 ዓመት 100 ዓመት 1000 ዓመትም በሕይወት ብትኖር ከሞት ጋር ክርክር የለህም። የኀጢአተኞች ሰዎች ልጆች ጎስቋሎች ልጆች ይሆናሉ፣ የክፉዎች ሰዎችም ቤታቸው ይፈርሳል። የኀጢአተኞች ልጆች ርስታቸውን ያጣሉ፣ ኀጢአታቸውም ከዘራቸው ጋር አደገ። ስለ እርሱ ይዋረዳሉና የኀጢአተኛ አባት ልጆች ይጎሰቁላሉ። የልዑል እግዚአብሔርን ሕግ ላፈረሳችሁ ኀጢአተኞች ሰዎች ወየውላችሁ። ብትወልዱም ለርግማን ትወልዳላችሁ፣ ብትሞቱም ዕድል ፈንታችሁ እርግማን ነው። ሁሉ ከምድር ተፈጠረ፣ መመለሻውም ወደ ምድር ነው። ኀጢአተኞቹም እንዲሁ ከእርግማን ወደ ጥፋት ይሄዳሉ። የሰው ሐዘኑ ስለ ሰውነቱ ነው፣ የኀጢአተኞችም ስማቸው ይደመሰሳል። መልካም ስምን ታስጠራ ዘንድ አስብ። ከሺህ ታላላቅ የወርቅ መዛግብትም እርሱ ብቻ ይቀርሃል። በዘመንህ ቁጥር በደስታ መኖር መልካም ነው። እርሱ ለዘላለም ጸንቶ ይኖርልሃልና መልካም ስም ይሻላል። ጥበብ ግን ልጆቿን በሰላም ትጠብቃቸዋለች። የተሰወረ ጥበብና የማይታይ ድል የሁለቱ ጥቅማቸው ምንድን ነው? ጥበብን ከሚሰውር ሰው ስንፍናውን የሚሰውር ሰው ይሻላል። እንግዲህ ቃሌንና ጥበቤን እፈሩ። የሚያፍር ሁሉ በበጎ ይጠበቃል። በሁሉ ይማከር ዘንድ ሁሉ የታመነ አይደለም። ልጅን እንወልዳለን ብለው በዝሙት መኖር ለአባትና ለእናት ኀፍረት ነው። ለአለቃና ለታላላቆችም መዋሸት ኀፍረት ነው። ለሹምና ለዳኛ ቃል መለወጥ ኀፍረት ነው። ለማኅበርና ለሕዝብም መሳት ኀፍረት ነው። ከጓደኛህና ከወዳጅህ ጋር መከዳዳት ኀፍረት ነው። ለእንግዳ በእንግድነት ካደረበት ቤት ሰርቆ መሄድ ኀፍረት ነው። የእግዚአብሔርንም እውነትና ቃል ኪዳን ማፍረስ ኀፍረት ነው። የሌላ ሰው እህል ለመብላት በመስገብገብ መቅረብ ኀፍረት ነው። አደራ ካስጠበቁህ ገንዘብና ከባልንጀራ ገንዘብ መስረቅ ኀፍረት ነው። የሚጠራህን ሰው ቸል ማለት ኀፍረት ነው። ወደ ሌላ ሰው ሚስት መመልከትም ኀፍረት ነው። በመከራም ጊዜ ባልንጀራህን ቸል ማለት ኀፍረት ነው። በሌላ ሰው ገንዘብም መሳሳት ኀፍረት ነው። የጎልማሳ ሚስት ማነጋገርም ኀፍረት ነው። ገረዱንም አታባብላት፣ ወደ መኝታዋም አትቅረብ። ወዳጅህን መሳደብ ኀፍረት ነው። ከሰጠኸውም በኋላ አትሳደብ። የሰማኸውን ነገር ማውጣት መናገርም ኀፍረት ነው። ምስጢርም መግለጥ ኀፍረት ነው። ይህንም ብትጠብቅ በእውነት ኀፊረ ገጽ ያለህ ትሆናለህ፣ በሰውም ሁሉ ዘንድ መወደድን ታገኛለህ። ምዕራፍ 42 ነገር ግን ስለዚህ ነገር አትፈር። ስለ እግዚአብሔር ሕግ በደል እንዳይሆንብህ የሰው ፊት አይተህ አታዳላ። ስለ ልዑል ሕግና ስለ ቃል ኪዳኑ አትፈር። በደለኛውንም እንዳታነጻው ስለ ፍርድ አትፈር። ከጓደኛህ ጋር ገንዘብህን በተሳሰብክ ጊዜ አትፈር። ስለ ዋጋህና ስለ ርስትህ አትፈር። ስለ ሚዛንና ስለ ላዳንም ጥቂት ቢሆን ብዙም ቢሆን ስለ ገንዘብህ አትፈር። ስለሚረባህና ስለሚጠቅምህም ሁሉ አትፈር። ልጆችህን ስለ ማስተማር አትፈር። ክፉ ባሪያን ጎን ጎኑን ግረፈው። በክፉ ሴት ላይ ቁልፍ መያዝ መልካም ነው። ብዙ ልጆች ካሉበት ዘንድም በቁልፍ አኑር። የምትሠራውን ሁሉ በቁጥር በመስፈሪያና በሚዛን አድርግ። ያገባኸውን ያወጣኸውን የሰጠኸውንና የተቀበልኸውን ሁሉ በጽሑፍ ይሁንህ። ሰነፍን ሰው አእምሮ የሌለውን ሰው በእርጅናውም ወደ ዝሙት የሚሄድ ሽማግሌን ስለ መምከር አትፈር። ስለዚህ በሰው ሁሉ ዘንድ በእውነት ብልህና አዋቂ ትሆናለህ። ሴት ልጅ ለአባቷ ስውር የእንቅልፍ እጦት ናት።
የወጣትነት ዕድሜዋ እንዳያልፍባት ከተዳረችም በኋላ እንዳትጠላ ስለ እርሷ ማሰብ እንቅልፍን ያሳጣዋል። በድንግልናዋ እንዳትደፈር በአባቷን ቤት ጸንሳ እንዳትገኝ ምናልባትም ከባሏ ጋር ሳለች እንዳትበድል ካገባችም በኋላ መካን እንዳትሆን የጠላት መዘባበቻ በከተማም መነጋገሪያ በሕዝቡም መካከል መሰደቢያ እንዳታደርግህ በብዙ ሰዎች ፊትም እንዳታሳፍርህ የማታፍር ልጅን አጽንተህ ጠብቃት። ለሰው ሁሉ ስለ መልኩ አታድላለት፣ በሴቶችም መካከል አትግባ። ከልብስ ብል ይገኛል፣ ክፋትም ሁሉ ከሴቶች ይገኛል። ኀፍረትንና ቅናትን ከምታመጣ ሴት ደግነት የወንድ ክፋት ይሻላል። የእግዚአብሔር ክብር በፍጥረቱ። እንግዲህ ወዲህ የእግዚአብሔርን ሥራ አስባለሁ፣ ያየሁትንም እናገራለሁ። ፍጥረት ሁሉ በእግዚአብሔር ቃል ተፈጥሯልና ፀሐይ ያበራል፣ ሁሉንም ያሳያል። የእግዚአብሔርም ጌትነት በሥራው ሁሉ ላይ ምሉዕ ነው። ሁሉ በክብሩ ይጸና ዘንድ ሁሉን ቻይ እግዚአብሔር ያጸናውን አላደረገምን? ጥልቅንና ልብን መርምሮ ያውቃቸዋል፣ ምክራቸውንም ሁሉ ያውቃል። እግዚአብሔር የልቦና ሐሳብን ሁሉ ያውቃል። የዓለምን ምልክት ያያል፣ ያለፈውንም የሚመጣውንም እርሱ ይናገራል። የተሰወረውንም ፍለጋ ይገልጣል። ከምክርም ሁሉ የሚያመልጠው የለም፣ ከነገሩ ሁሉ አንድ ቃልስ እንኳን የሚሰወረው የለም። የጥበቡን ገናናነት አስጌጠ። ይህችም ዓለም ሳይፈጠር የነበረች ናት፣ ለዘላለሙም ትኖራለች፣ አትጨምርም አትጎድልምም። አንድ መካረንስ እንኳን አይፈልግም። ሥራው ሁሉ ያማረ ነው፣ ለማየት እንደ ብርሃን ነው። ይህ ሁሉ ለዘላለም ሕያው ሆኖ ይኖራል። ለጥቅም በሚፈልጉት ጊዜ ይሰማል። ሁሉም አንዱ የሌላው ተቃራኒ በመሆን ሁለት ሁለት ናቸው። ምንም ነጠላ አድርጎ የፈጠረው የለም። ለመልካም ነገር አንዱን ከሁለተኛው ጋር አጸናው። ክብሩን ከማየት ማን ይጠግባል? ምዕራፍ 43 የጠራች ጠፈርን በህዋው ላይ አጸናት። የሰማይም መታየት በክብሩ ነው። ብርሃኑን ያሳይ ዘንድ ፀሐይን ያወጣል። የሰማይም ብርሃን ሥርዓቱ ድንቅ ነው። በዋዕዩም ሀገሩን ያቃጥላል። ዋዕዩንስ ማን ይቋቋመዋል? ዋዕዩንም እሳት እንደሚነድባት ምድጃ ያደርጋል። ፀሐይ ግን ከሦስት ጊዜ በላይ የበለጠ ተራሮችን ያቃጥላቸዋል። ከእርሱ የሚወጣው እሳታዊ ዋዕይ የሚልከውም ብርሃን ዓይን ያጨልማል። የፈጠረው እግዚአብሔር ታላቅ ነው፣ በቃሉም ፈጥኖ ይሄዳል። ጨረቃም ለሁሉ የዘመን መለኪያ ናት፣ ለዓለምም ሁሉ ምልክት ናት። በእርሷም ቀን ይለያል፣ በጨረቃም የበዓላት ምልክት ይታወቃል። ሕጸጽ እያደረገች የምታልቅ ብርሃን እርሷ ናት። ጨረቃስ እንደ ስሟ ናት፣ እድገቷም ድንቅ ነው። በሰማይ ሰራዊት ሥርዓትም ሕጸጽንና ምልአትን ማፈራረቋ ድንቅ ነው። በሰማይ ሰራዊት መካከልም ታበራለች። የሰማይም ጌጥ የከዋክብትም ብርሃን ነው። በእግዚአብሔር ሰማይ ለዓለም ያበራሉ፣ በቅዱሱም ቃል በየሥርዓታቸው ጸንተው ይኖራሉ። ከሥርዓታቸው ወጥተው አያልፉም፣ ብርሃኑ ፈጽሞ ያማረ ነውና። ቀስተ ደመናውን አይተህ ፈጣሪውን አመስግነው። በሰማይ ይከፈላል፣ ብርሃኑም ይከበዋል፣ የልዑልም ልጅ ይከፍለዋል። በትእዛዙ በረድ ይዘንባል፣ መብረቅም በፈቃዱ ፈጥኖ ይወርዳል። ስለዚህ ነገር መዛግብቱን ይገልጣል። ደመናትም እንደ ወፎች ይበራሉ፣ በገናናነቱም ደመናትን ያጸናቸዋል። የበረድ ድንጋይም ይሰባብራል። በመጎብኘቱም ተራሮች ይነዋወጣሉ። በፈቃዱም የምስራች ነፋስ ይነፍሳል። የመብረቁ ድምፅ ምድርን ያስፈራታል። የምዕራብ ነፋስ ሰውነትን ያደርቃታል። በረድንም እንደሚበሩ ወፎች ይበትናል። አወራረዱም እንዳንበጣ አወራረድ ነው። የንጣቱም ውበት ለዓይን ድንቅ ነው። መዝነቡም ለልብ ድንቅ ነው። በረድን እንደ ጨው ያፈሰዋልና ጉምንም በምድር ላይ ይበትነዋል። ውርጭም ከረጋ በኋላ እንደ ሻፎ የብርሌ ስባሪ ብልጭ ይላል። የቀዘቀዘው የምስራቅ ነፋስም ይነፍሳል። ውርጩም በውሃ ላይ ይረጋል፣ በውሃውም መከማቻ ላይም ይቆማል። እንደ ብረት ልብስም በውሃ ላይ ይኖራል፣ ይሸፍናታልም። ተራራውን ይበላል፣ ምድረ በዳውንም ያቃጥላል፣ ሳሩንም እንደ እሳት ያቃጥለዋል። የሰው ሁሉ ፈውስ ፈጥኖ የሚመጣ ካፊያ ነው። ዝናቡም ወደ ምድር በወረደ ጊዜ ደስ ያሰኛል። በእርሱም ምክር ጥልቁ ይደርቃል። በዚያም ደሴቶችን ተከለ።
በባህርም የሚሄዱ ሰዎች መከራዋን ይናገራሉ። እኛም ሰምተን እናደንቃለን። በዚያ ሥራው ፈጽሞ ድንቅ ነው። ከብትን መግዛት በየወገኑ ነው። ለበጎ መዓዛም ከእርሱ መሥዋዕትን ይሰዋለታል። በቃሉም ሁሉ ይደረጋል። ብዙን ነገር እንናገራለን፣ መፈጸምም አንችልም። ነገር ግን የነገሩ ሁሉ መጨረሻ እርሱ ብቻ ነው። ከፍጥረት ሁሉ እርሱ ይበልጣልና እርሱን ማመስገን ምን ያህል እንችላለን? እግዚአብሔርም ያስፈራ ነው፣ እጅግም ታላቅ ነው፣ ኃይሉም ድንቅ ነው። ጨርሳችሁ ማመስገንን አትጠነቅቁምና የተቻላችሁን ያህል እግዚአብሔርን አመስግኑት። እርሱ ግን ከዚህ ሁሉ በላይ ነው። በፍጹም ኃይላችሁም አግኙት። አትደርሱበትምና እርሱን ማመስገን ቸል አትበሉ። እርሱን አይቶ የሚነግረን ማን ነው? እንደ ገናናነቱስ መጠን ማን ያገነዋል? የማይታየው ከዚህ የሚበልጠው ፍጥረቱ ብዙ ነው። ነገር ግን ያየነው ፍጥረቱ ጥቂት ብቻ ነው። እግዚአብሔር ሁሉን ፈጥሯልና ለጻድቃን ጥበብን ሰጣቸው። ምዕራፍ 44 የቀደሙ አባቶች ውዳሴ። የከበሩ ሰዎችንና አባቶቻችንን በዘመናቸው እናመስግናቸው። እግዚአብሔር ብዙ ክብርን ሰጥቷቸዋልና ከመጀመሪያ ጀምሮ አግኝኗቸዋልና። በኃይላቸው ስማቸውን ያስጠሩ፣ በጥበባቸው የሚመክሩ፣ ትንቢትንም የሚናገሩ ሰዎች በመንግሥታቸው ገዙ። የአሕዛብ ነገሥታት በሰልፋቸው፣ የሕዝቡም ጸሐፊዎች በምክራቸው፣ በልባቸውም ባለ በቃላቸው ጥበብ ምስጋናና ያማረ መሰንቆ የሚፈልጉ በመጽሐፍ እንደ ተጻፈ አድርገው የሚያመሰግኑ ባለጸጎች የሆኑ ገንዘባቸው የሚበቃቸው በቤታቸው በደህና የሚኖሩ ሰዎችም እነዚህ ሁሉ በዘመናቸው የከበሩ በሕይወታቸውም የተዘጋጁ ናቸው። ከእነርሱም ውዳሴያቸው ይናገር ዘንድ የከበረ ስምን የተዋሉ የሚያስባቸው የሌለ የጠፉም እንዳልተፈጠሩና እንዳልተወለዱ ይሆኑም አሉ። ልጆቻቸውም ከእነርሱ ጋር እንደ እነርሱ ጠፉ። እነዚህ ግን ጽድቃቸው ያልተዘጋችባቸው ይቅርታን የተሞሉ ናቸው። ያማረች ርስታቸውም ከልጆቻቸው ጋር ለዘላለም ጸንታ ትኖራለች። ልጆቻቸውም በሥርዓታቸው ይኖራሉ፣ ዘራቸው ፈጥኖ ይቆማል። ልጆቻቸውም በእነርሱ ፋንታ ናቸው፣ ዘራቸውም ለዘላለሙ ይኖራል። ክብራቸውም አያልቅም፣ ሥጋቸውም በሰላም ተቀበረ፣ ስማቸውም ለዘላለም ጸንታ ትኖራለች። አሕዛብም ጥበባቸውን ይናገራሉ፣ በአሕዛብም ሸንጎ ያመሰግኗቸዋል። ስለ ሄኖክና ኖህ። ሄኖክ እግዚአብሔርን ደስ አሰኘው፣ እግዚአብሔርም እሱን ሰወረው፣ ንስሐም ይገቡ ዘንድ ለትውልድ ሁሉ አብነት ሆነ። ኖህም ፍጹምና ጻድቅ ሆኖ ተገኘ፣ በጥፋትም ዘመን እርሱ ለዓለም ምክንያት ሆነ። የጥፋትም ውሃ በወረደ ጊዜ እርሱ ለምድር ዘር ሆኖ ቀረ። የጥፋት ውሃ ሰውን ሁሉ እንዳጠፋው እግዚአብሔር ከእርሱ ጋር ለዘላለሙ ቃል ኪዳን አደረገ። ስለ አብርሃም። የአሕዛብ ሁሉ አባት አብርሃም ታላቅ ነው። የልዑልን ሕግ የጠበቀ ከእርሱም ጋር ቃል ኪዳን ያደረገ በክብር እርሱን የሚመስል አልተገኘም። እግዚአብሔርም በሰውነቱ ቃል ኪዳንን አጸናለት፣ በፈተነውም ጊዜ የታመነ ሆኖ ተገኘ። ስለዚህም አሕዛብ በዘሩ ይባረኩ ዘንድ እንደ ባሕር አሸዋም ያበዛቸው ዘንድ ዘሩም እንደ ሰማይ ከዋክብት ይበዙ ዘንድ ከባሕር እስከ ባሕርም ድረስ ያወርሳቸው ዘንድ ወንዞችም እስከ ምድር ዳርቻ ድረስ ያወርሳቸው ዘንድ ቃል ኪዳን አጸናለት። ይስሐቅና ያዕቆብ። ለይስሐቅም ስለ አባቱ ስለ አብርሃም ደግነት ለሰው ሁሉ የምትሆን በረከትና ቃል ኪዳንን አጸናለት። በያዕቆብ ራስ ላይም አረፈች፣ በረከቱም ተገለጠችለት። እርሷንም ርስት አድርጎ ሰጠው። ርስታቸውንም በየወገናቸው ለየላቸው። ለ12ቱ ነገድም ርስታቸውን ከፈለላቸው። ከእነርሱም የከበሩና በሰው ዘንድ ሞገስን ያገኙ በእግዚአብሔርና በሰው ዘንድም የተወደዱ ጻድቃን ሰዎችን አስነሳ። ምዕራፍ 45 ሙሴ። ሙሴም ስም አጠራሩ የተባረከ ነው። መታሰቢያውና አምሳሉም እንደ ቅዱሳኑ ክብር ነው። ከፍ ከፍም አደረገው፣ በጠላቶቹም ላይ የሚያስፈራ ሆነ። በቃሉም ተአምራትን አደረገ፣ በነገሥታቱም ፊት አከበረው። ስለ ሕዝቡም አዘዘው፣
ክብሩንም አሳየው። ስለ ሃይማኖቱና ስለ የዋህነቱም ቀደሰው። ከሰው ሁሉ እርሱን መረጠው፣ ቃሉንም አሰማው። ወደ ደመናውም ውስጥ አገባው፣ ትእዛዙንም በፊቱ ሰጠው። ለያዕቆብ ቃል ኪዳኑን ለእስራኤልም ፍርዱን ያስተምር ዘንድ የሕይወት ሕግን ሰጠው። አሮን ከሌዊ ወገን የተወለደ ወንድሙ አሮንም እንደ እርሱ ታላቅ ነው፣ ቅዱስም የከበረም ነው። የዘላለም ሕግንም አጸናለት። በሕዝቡም መካከል ክህነትን ሰጠው፣ ባማረ ጌጥም አስደነቀው። የክብር ልብስንም አለበሰው፣ በሁሉም ዘንድ አስመካው። በከበሩ ልብሶችም አጸናው፣ እጀ ሰፊና እጀ ጠባብንም ኤፉድንም አለበሰው። በዙሪያውም ብዙ ሮማንና የወርቅ ጸናጽል አለ። በእግሩም በረገጠ ጊዜ የመርገፉ ድምፅ በቤተ መቅደስ ይሰማ ዘንድ ይጮህ ነበር። ይህም ለሕዝቡና ለወላጆቻቸው መታሰቢያ ሆነ። በተለየ ሰማያዊ ሐር ያለበት 4 ኅብርን 5ኛ ወርቀ ዘቦ ያለበት በነጭ ሐር የተሠራ ልብስንም በሚገባና በእውነት ነገር የተሠራ ልብሰ መትከፍን አለበሰው። የነጭ ሐር የሚሆን ፈትሉ እጥፍ የሆነ ዕንቁም ያለበት የማኅተብም ቅርጽ ያለበት ልብስን በልብሱ ላይ አለበሰው። እጀ ጠባቡም በወርቅ የተሠራ ነው። በየወገናቸው መታሰቢያ ሊሆን በ12ቱ ነገደ እስራኤል ልጆች ቁጥር ልክ የተጻፈ ነው። በማኅተብ መልክ አምሳል የተሠራ የወርቅ አክሊልን በዝግራ መጠምጠሚያው ላይ ያደረገለት። የተለየ የክብሩ መመኪያ የሚሆን ተአምራት የሚያደርግበት ለዓይን የተወደደ ጌጡ ፈጽሞ ያማረ የወርቅ መጠምጠሚያ በዝግራ መጠምጠሚያው ላይ ያደረገለት። ከእርሱም አስቀድሞ እንደ እርሱ ልብስ ያለ ልብስ አልተሠራም። ከልጆቹ ብቻ በቀር ለዘለዓለም ከዘመዶቹ በቀር እንደ እርሱ የለበሰ የለም። ሁል ጊዜ በየዕለቱ የጧትና የማታ መሥዋዕት ይሰውለት ዘንድ ሙሴም እጃቸውን ቀባላቸው፣ የተቀደሰውንም ዘይት ቀባው። ለዘላለሙም ሕግ ሆነው ይገዙለት ዘንድ ካህናቱም ይሆኑ ዘንድ ሕዝቡንም በስሙ ይባርኳቸው ዘንድ ሰማይ ጸንቶ በሚኖርበት ዘመን መልክ ለልጆቹ ሕግ ሆናቸው። ለእግዚአብሔር መሥዋዕት ይሰዋ ዘንድ በጎ መዓዛ መታሰቢያም ሊሆን ዕጣንን ያጥን ዘንድ ለሕዝቡም ኃጢአታቸውን ያስተሰርይላቸው ዘንድ ከሕያዋን ሁሉ እርሱን መረጠ፣ ትእዛዙን ሰጠው። ለያዕቆብ ምክሩን ያስተምረው ለእስራኤልም ሕጉን ያስተምረው ዘንድ ፍርድንና ሥልጣንን ሰጠው። ሌሎች ግን ተቃወሙት። የዳታንና የአቤሮን የሆኑ ሰዎች የእነ ቆሬም ሰራዊት በመናደድና በመቆጣት በምድረ በዳ ቀኑበት። እግዚአብሔርም አያቸው፣ ደስም አላሰኙትም፣ ተቆጥቶም አጠፋቸው። በእነርሱም ላይ ድንቅ ተአምራትን አደረገ፣ በእሳትም አጠፋቸው። ለአሮንም ክብርን ጨመረለት፣ የእህላቸውንም ቀዳማያት ዕድል ፈንታ አድርጎ ሰጠው። ለእርሱና ለልጆቹም የሰጣቸውን የእግዚአብሔርን መሥዋዕት ይበሉ ዘንድ የሚያጠግባቸው አስራቱን አስቀድሞ ሠራላቸው። የሕዝቡንም ምድር አልተካፈለም፣ ከሕዝቡም ጋር ርስትን አልወረሰም። እርሱ ራሱ እግዚአብሔር ድሉ ርስቱም ነውና። ፊንሐስ የአልዓዛር ልጅ ፊንሐስም በክብር 3ኛ ነው። ለአምልኮተ እግዚአብሔር ቀንቶአልና ሕዝቡንም ለማስተማር አስነስቶታልና በልቦናው ቸርነትም ከእግዚአብሔር ፈቃድ የተነሳ ለእስራኤል አስተሰረየ። ስለዚህም ለሕዝቡ የቅዱሳንን ሥርዓት ያስተምራቸው ዘንድ ለእርሱና ለዘሩም ለዘላለም ደገኛ ክህነት የሆኑ ዘንድ የሰላም ኪዳንን አጸናለት። ከነገደ ይሁዳ የተወለደ ለዳዊት ልጅም ጌጥ ይሆን ዘንድ በሕጉ ጸንቶ የሚኖር የልጁ መንግሥትም ዕድል ይሆን ዘንድ በልቦናቸውም ጥበብን ያሳድርባቸው ዘንድ በዘመናቸው ሁሉ ክብራቸውና በረከታቸው እንዳይጠፋባቸው ወገኖችንም በእውነት ይገዛቸው ዘንድ ከልጆቹ ጋር ለእርሱ ክህነት ርስቱ ነው። ስለ ቃሉ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም የከበረና የተመሰገነ ይሁን። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።